አንድ ልጅ በቁመቱ ምክንያት የተናቀ፣ በድህነት የተፈተነ፣ ሙሉ ለማሳካት ብዙ መከራ ያሳለፈ፣ ዛሬ ግን በቢሊዮኖች የሚቆጠሩ ሰዎች ልብ ውስጥ የነገሰ የእግር ኳስ ንጉስ ሆኗል። ስሙ ሊዮኔል አንድሬስ ሜሲ ነው እና የታላቅነት፣ የትግል እና የማይታጠፍ የጽናት ታሪክ ነው። የሰው ልጅ ታሪክ ውስጥ አንዳንድ ሰዎች አሉ መወለዳቸው ብቻ የዘመናቸውን ታሪክ የማይቀይር። ከ36 ዓመታት በፊት በአርጀንቲና ሮዛሪዮ ከተማ ውስጥ የተወለደ አንድ ትንሽ ልጅ አንድ ቀን መላውን ዓለም በእግሩ እንደሚያስደንቅ ማንም አላሰበም ነበር። ግን መንገዱ ቀላል አልነበረም። በልጅነቱ የእድገት ሆርሞን እጥረት ታመመ። ሕክምናውም ውድ ነበር። ቤተሰቡ ለመክፈል አቅም አልነበራቸውም። ብዙዎችም አይሆንም፣ በጣም አጭር ነው፣ ለእግር ኳስ አይመጥንም ብለው አጣጣሉት። ነገር ግን አንድ ነገር ነበረው፣ ማንም ሊያየው ያልቻለው፣ ግን ከጊዜ በኋላ መላው ዓለም ያየው ያልተለመደ ተሰጥኦ፣ ያልተለመደ ራዕይ፣ ያልተለመደ ፍቅር ለእግር ኳስ። ሊዮኔል ሜሲ። ሜሲ እግር ኳስን አልተጫወተም፣ እግር ኳስን አስዋበው እንጂ። ኳስን አልነካም፣ ከእግሩ ጋር አዋህዶ አንድ አደረጋት እንጂ። ሜዳ ውስጥ ሲገባ የማይቻለውን የሚቻል ያደርጋል፣ የማይታመነውን ያሳምናል፣ የማይቻለውን ይፈጽማል። ብዙ ጊዜ ተጫዋቾች ግብ ያስቆጥራሉ፣ ሜሲ ግን ትዝታም ይፈጥራል። የሜሲ ታላቅነት በዋንጫ ብዛት ብቻ አይለካም፣ በትህትናው፣ በክብሩ፣ በሰውነቱ፣ በጸጋው፣ በባህሪው ይለካል። ምን ያህል ታላቅ ቢሆንም ራሱን ከሰዎች በላይ አላየም። ይሄ ነው ለምን በቢሊዮኖች የሚቆጠሩ ሰዎች የሚወዱለት። አንድ እውነት አለ፣ እኛ እድለኞች ነን፣ ምክንያቱም ሊዮኔል ሜሲን በዘመናችን ስንጫወት አይተናል። እንደሱ ያሉ ተጫዋች ምናልባት በብዙ ዘመናት አንድ ጊዜ ብቻ ነው የሚመጣው። ሊዮኔል ሜሲ ተጫዋች ብቻ አይደለም፣ እሱ ትውልድ ነው፣ እሱ ታሪክ ነው፣ እሱ አፈ ታሪክ ነው። ሊዮኔል አንድሬስ ሜሲ። መልካም ልደት ለንጉሱ። Get my shit all packed and I'll leave. I need some caffeine cause I can't love but I'll fall back when I'm asleep. I need a new whip with no keys. Say I'm a bad dog with no leash. I need a few bricks and a bad bitch so I can fall back to the streets. Don't know what to do no more. I really just don't got a clue no more. Cause you never telling the truth no more. Don't even think that you no more. You no more, do no more. I really just don't got a clue no more. Cause you never telling the truth no more. Don't even think that you no more.